ከ4 ዓመታት በፊት የተጀመረው የሌማት ትሩፋት ኢኒሺዬቲቭ ወጣቶች በተለያዩ ተያያዥ ዘርፎች ተሰማርተው ሀብት እንዲፈጥሩ አስችሏቸዋል። በጠቅላይ ሚኒስትር አብይ አህመድ የተጀመረው መርሃ ግብሩ ስደትን እንደ አማራጭ ሲመለከቱ ለነበሩ ወጣቶች ጭምር በሀገር ውስጥ ሰርቶ መለወጥ እንደሚቻል አቅጣጫ ያመላከተ ሆኗል። መሐመድ ረህመቶ ከለውጡ ወዲህ በ2014 በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የሌማት ትሩፋት ኢኒሺዬቲቭ ስራ በመላው ኢትዮጵያ ተስፋፍቶ ውጤት እያስገኘ ነው። በኢኒሺዬቲቭ የወተት፣ የማር፣ የዶሮና እንቁላል እንዲሁም የአትክልትና ፍራፍሬ ምርት በብዙ እጥፍ ከማደጉም በላይ በቤተሰብ ደረጃ እንደ ሀገር የሥርዓተ ምግብ እንዲሻሻልና ተጨማሪ ገቢ ማግኘት እንዲቻል አስችሏል። በተለያዩ አካባቢዎችም ወጣቶች በጋራም ይሁን በግል በዘርፉ ተሰማርተው ሀብት እንዲያፈሩም እያደረገ ይገኛል። በጉራጌ ዞን የጉብሬ ከተማ ነዋሪ የሆነው ወጣት እንዳለ በንቲ የኢኒሺዬቲቭ ውጤታማነት አንድ ማሳያ ነው። ስደት ማያስብ ወጣት አይኖርም። ኖርማል እንደዛ በዛ ልክ ነው። ሁሉም ከሀገር ወጥቼ የሆነ ሀገር ይዤ ብመጣ ይላል። ያው ሐሳቡ ነበረኝ፣ ግን በዛ ልክ ደፍሬ አልሄድኩም። አጋጣሚ ደግሞ በዚህ ልክ በቀላሉ የጀመርኩት ስራ በዚህ ልክ ሆነልኝና ያው የወተት ከብት እርባታና የድለባ ስራ ነው የምሰራው። በ2015 ነሐሴ አካባቢ ኦልሞስት የዛሬ 3 ዓመት አካባቢ ከ300 ሺህ መነሻ ነበር የጀመርኩት። አሁን ያለሁት ኦልሞስት ከ5 ሚሊዮን በላይ ካፒታል አለኝ። አሁን ላይ ስራውን አስፋፍቶ ትልቅ ሀብት በመፍጠር የወተት ምርት ለአካባቢው በማቅረብ ለሌሎች ዜጎችም የስራ እድል ፈጥሯል። የወተት ላይ ያው ተለዋዋጭ ነው። በቀን ከ200 በላይ ሊትር ይመረታል። ወተቱ ያው አሁን ያለውበት ከተማ ጉብሬ ክፍለ ከተማ ነው። ከጉብሬ ወደ ወልቂጤ ባጃጅ አለኝ። በዛ ባጃጅ እምድብር፣ የፌቅ ጠረቅ 4 ከተሞችን እያዞርኩኝ አከፋፍላለሁ። የድለባው ግን በየ3 ወሩ ነው አደልበን የምናወጣው። 10 ከብት በ1 ሚሊዮን ገዝቻለሁ። በ3 ወር ውስጥ 100 ሺህ ብር አግኝቼባቸዋለሁ። ከወጪ ቀሪ ከምግባቸው ከሰራተኛ ከእያንዳንዱ ሂሳብ ተሰርቶ የቀረው በዚህ ልክ ነው። በስሬም ያው 6 ቋሚ ሰራተኞችና 4 ጊዜያዊ ሰራተኞች 10 ሰራተኞችን አስተዳድራለሁ። በወጣት እንዳለ የወተትና የማድለብ ስራ ውስጥ የስራ እድል ያገኙ ወጣቶች ተጠቃሚ ሆነዋል። ድርጅቱ በመከፈቱ ጥሩ የስራ እድል እንዳገኘሁና በፊት የማላቃቸውን ስራዎችን ራሴን እያስተዳደርኩ ነው፣ ቤተሰብም እየደገፍኩ ነው። ወደ ውጭ ሀገር መሰደድን እንደ አማራጭ ሲያስብ የነበረው ወጣት እንዳለ የሌማት ትሩፋት ኢኒሺዬቲቭ መርሃ ግብር የስራ በር ከፍቶለት ባለሀብት ሆኗል። ለሌሎች ወጣቶችም በሀገር ውስጥ ሰርቶ መለወጥ እንደሚቻል ይመክራል። አሁን እኔ ከዛሬ 3 ዓመት ካለውበት አንጻር ተነስቼ ወጣቶችን መምከር የምፈልገው ስራን አለመናቅ፣ ሌላ ደግሞ ባመንክበት ስራ ላይ በጣም ተክተህ መስራት እንዳለብህ፣ ቀን ተሌት ምንም ሳሰለች ቆሸሽኩ ምንም ደከምኩ ሳትል በዛ ልክ ብትሰራ ውጤታማ ትሆናለህ ብዬ አስባለሁ። የጉብሬ ከተማው ወጣት እንዳለ በቀጣይ ስራ